የኔት ወርቅ ግዛልኝ ወርቅ ግዛልኝ እሺ ምን አይነት ይሆናል ምግብ በላህ እንዴ በላህ ለምንድነው ታዲያ ፈነ የጠረግ ስለዚህ የሆነ ነገር በታል ፍሩት ወይ የሆነ ነገር እንደዚህ ወርቅ ግዛልኝ የምር ሀብሏን ግዛልኝ ማርያም ተበጠሰብኝ ሁለት ነው የተበጠሰብኝ ግዛልኝ እኔም ላርግ የባዶ ነው አንገቴ ግዛላት ጋይስ የገዛውትን ግን አይታችሁታል ፒን ያረጋችሁን ገብታችሁ እሱ ታዲያ እሱ እኮ እንትን ነው እሱ እኮ ሁሌ አይለበስም ሁሌ የምለብሰውን ነው የፈለኩት እኔ ሁሌ አይለበስም ግብዳ ነው ጆሮዬን ይዞ ነው የሚሄደው ጆሮሽ ምን የጆሮሽን ተጨንቀሽ ብቻ ያንገቱም ትልቅ ነው ይደፉኛል እንዴ ትልቅ ነው ገብሬን ከብዳል ደሞ የወርቅ ሲሆን በጣም ነው የሚከብደው የትግሬ ጌጥ የእንትኑ የትግሬ አይነቱ ወርቅ በጣም ነው የሚከብደው እሺ ወደዋ ሰላት ምን ቪዲዮ ልታሳያቸው ነው እና አይታችሁታል እሱማ አለ ይሄ ሁሉ አይለበስም ወደ ገብርኤልን እዩትዮ ይሄን ገዝቶልኛል ግን ማርያምን ጆሮ ያሳምማል እኔ አልለብስም ብር ይዞ ይቀመጥ ነው እንጂ ሌላ ነው የምፈልገው ውዴ ማርያምን ሌላ ግዛልኝ ማርያምን ደሞ ማለት ነው ይሄ ረጅም ነው የምፈልገው ያንገቱ ምን አለ ሰኔ አይደል አሁን እንዴ እንትን እኮ አለ እኮ ሳለ ጌታ ሐምሌ 21 እኮ 6ኛ አመታችን ነው ሐምሌ 21 6ኛ አመታችን ነው የዛን ቀን ግዛልኝ 6 5 አመታችን 5 ነው ግዛላት ሐምሌ 21 ነው 5 አመት ተበጠሰብኝ ወይ አሰራልኝ ሁለቱን ማለት ነው የተበጠሰውን ጨፍልቀው እሺ ተስማማለሁ ስማ እሱን ቶ ብር ይዞ ይቀመጥ ሲቸገር ሸጣለሁ ና እንጂ ውዴ ባልየው አድረው ሳለ ጌታ ና ያሉክ ነው ሁሉም ና ያለክ ሳለ ጌታ አይመጣም በቃ አሁንስ ናና ያሉክ ነው ኮሜንቱ በሙሉ ተጥለቀለቀ ወርቅ ይግዛልኝ ወርቅ እኔ ላይ አይበረክትም ተበጥሶ አለቀ ሁለት የተበጠሰ ወርቅ አለ ውዴዋ ላቆ ለማምጣው የኔ ቆንጆ የኔ ማርማራታ የኔ ቾኮሌት ሌላ ምንድነው የሚባለው የኔ ስዊትም ለካ ያው ነው አማርኛና ኦሮምኛ ነው እንዶ ሀዊክ ለምንም አትሆኝም አንቺ ሳለ ጌታ አይሰማኝም በቃ ሳለ ጌታ አቃጥዬ ነው ድፍት ማረገው ወዴ አረ ልብ ውልቅ ይበል መቶ እንዳይደፋኝ ዛሬ አስለፍልፎኛል ፍቅር ወይ ሲያስጠላ ፍቅር
ኮፍያ ሰጠኝ የኔ ያምር ያምርና ማውዴዋ እኔ ኮፍያ ምን ያደርግልኛል ውዴ ለካ እዚህ ነው ያለው እኔ እዛ የጮኩ ና ለሆነ ነገር ጋር እንደምትትዝልል ኧረ ተው ግን ተው ና አባ እማን ባባልና ና ተው ግን ተው ልጅህን ይዘና ልጅህን ጥሩ ነው ልጅ ይዞ መምጣት ካልብል ተቦልካሉ ይቆህላኛ ይታባ እግዚአብሔር ናቶ ነው ካልብር ዘዳ ወይ ያለህበት ነው በትንሽ ካሜራ ማዞሮ ውዴ የምጣ ወዴት ቻውቃ ደናው ደናው ይቅርታ ሄድሽለት እኮ አዎ እኔ ህለኛ ነኝ ጭራሽ አዳሉ ኤሲ በርቶ ማለት ነው እኛ ቤት ብርድ ለብርድ ሆነናል ብርድ ነው እኛ ቤት ማለት ነው ምክንያቱም ማማ ከሞቃት በጣም ነው የምትነጫነጨው ላግባው መጋኛ ያግባሽ ቻበቃ ደናው ነው አራኔ ስቃልድ ነው ቱታይልሽ ጥውዲ ቱታይልሽ ነው የኔውድ እንደውም ለቀመስ ቆይ ማማ ጋር ሰዳቸው ምንድነው እንጀራ የለም እንዴ እንጀራ ዘዟ የዋ ብትሆኑ ጅል የዋማ አይደለም ጅል ብትሆኑ ነው እናንተ 500 ምናምን ሺህ ብር ወልደ ጊዮርጊስ ይረዳቸዋል አንቺ ደግሞ ቅድሚያ ሪሲት መቁረጥ አለብሽ 8000 ምናምን ስትስገበገቢ እኮ ነው ሌባ ቀጣፊ አንቺ ራሱ ሌባ ነሽ ቀጣፊ ስትስገበገቢ ልበይ 500 ምናምን ሺህ ብር ሄቸቸቸቸ ልበይ 500 ምናምን ሺህ ብር ሰው በቀላሉ 8000 ብር አስገብተሽ ምን ጅል ብትሆኑ ነው እናንተ ራሱ ሌባ ናችሁ በወልደ ጊዮርጊስ ስም የተበላችሁ ልጆች ራሳችሁ ሌባ ናችሁ ስትስገበገቡ ነው የቆጡን አወርዳለሁ ብላ የብብቷን ጣለች አሉ የቆጡን አወርዳለሁ ብላችሁ እጃችሁ ላይ ያለውን አጣችሁ ከንቱ የሰውን ስትፈልጉ እንጂ ነው የራሳችሁን ነው የሚያሳጣችሁ ምን አስገበገባችሁ ስግብግብና አንተ ራሱ ሌባ ናችሁ ቀጣፊ ልትሰርቁ ልበሉ አንዷ ልጅ እኮ ነው አቃታለውና ብር አስገቢ ሲሏት ማለት ነው 66000 ብር ነው አስገቢ ያሏት አስገቢ ሲሏት አልነገረችኝም ኦኬ ምክንያቱም እኔ በላታለዋ ምን ስንት ነው 775000 ብር ነው የሚገባልሽ ተብላ እኮ ነው ከዛን አልነገረችኝም ብሩን ስታስገባላቸው ሲበሏት ነገረችኝ ወይ አላማከርሽኝም ይቅርታ አልኳት ብዙ በጣም ይቆ ህፃን ልጅ ሁላ ካልኩሌት የሚያደርጉ ጉዳይ እኮ ነው ህፃን ልጅ ማለት ስትበሉ የምትመጡት ስትከፍሉ አትመጡም እኮ አትምጡ እዛው እናንተ ጤነኛ አይደላችሁም ወልደ ጊዮርጊስ መርዳት ከፈለገ ለምንድን ነው ብር የሚጠይቃችሁ ሲጀመር መሽ ስራ አጣ እሱ ቁጭ ብሎ እርዳታ ድርጅት የሚከፍተው ብር ማተሚያ ቤት ነው እንደሚሰራው እሱ
እኮ ግርም ነው። ማተሚያ ቤት እኮ አይሰራም እሱ በነገራችን ላይ ማለት ነው። ህትመት የብር ህትመት ቤት የለውም። ኢትዮጵያ ህዝብ ዶኮ ጉድ እኮ ነው። ስሩ፣ ተለወጡ፣ ስሩ ያላችሁን አመስግናችሁ ብሉ። የቆጥና ወርዳለሁ ብላ የብብቷን ጣለች አትሁኑ። ስሩ፣ ተለወጡ። ዝም ብላችሁ ስሩ። ምን አይነት መዓት ነው የወረደብን በቅዱስ ሚካኤል። ቲቪ ዝጉ፣ ማማን እንዳታሳዩ። ልጄ ትደነዝዝብኛለች። ቲቪ ነው እኔም ተጠይቄያለሁ። ላኪለታ ውዴ። እንዴት ነው ሀብታም የሆኑት? ግን ከብዙ ሰው ነው የበሉት። እግዚአብሔርን ወይ የት ነው የምትኖሩት? ያው እንደኛው እንግዲህ መሬት ነው የሚበላችሁ። ግን የለበሹ ያምራል በጣም። ይሄ ለብቻ ነው የሚሸጠው። ይሄ ለብቻ ነው ጃኬት። ኦርደር ነው ቀረ። ዛሬ ምንድነው ቀን? አርብ ነው። ዛሬም ሊመጣ ይችላል ወይ ደግሞ ነገ ነው። ዛሬ አርብ ነው። ትላንትና ኦርደር ወሰደ እንዴ? እኔም 36,000 ተበላ። እሰይ ደግ አረገሽ። ጅል ነሽ አንቺ። 500,000 ብር ልበይ በአቋራጭ ሀብታም ልትሆኚ። የለም ውዴ፣ በአቋራጭ ሀብታም ሆነ የለም ውዴ። ማፊ ስሪ። እኛም እየሰራን ነው። እሺ እኔም እየሰራው ነው። ሽቲ ቱታ ያልኩ ነው። እሺ ውዴዋ፣ እኛም እየሰራን ነው። ስሩ። ሀዊ ቸግሮኛል እና እኔ ምን አገባኝ? ሂደህ ስራ። እኛም እየሰራን ነው። ጉድ እኮ ነው። ሰው ግን እንደው ደንዳና ነው። እግዚአብሔር ሲጀመር ወልደ ጊዮርጊስ ምንም አይነት የእርዳታ ድርጅት የለውም። በነገራችን ላይ ማለት ምንም አይነት የእርዳታ ድርጅት የለውም። ሲፈልግ በእጁ ይረዳል። የምን ድርጅት ነው ወይስ ህትመት ቤት የከፈተ መስሏችሁ ነው? ከሆነ ምንም አይነት የእርዳታ ድርጅት የለውም። 4 ነጥብ ወልደ ጊዮርጊስ ይልቃል ቢታው። በሱ ስም አይዲ ተሰርቷል ስላችሁ ፎቶውን እንትን ሰርቷል። በኢአይ ሰርቷል። እርዳታ ድርጅቱ ነው። እኔ እንደዚህ ነኝ፣ እኔ እንደዚህ ልያ ምንም አይነት በቃ በአጭር ቃል ምንም አይነት የእርዳታ ድርጅት የለውም። ወልደ ጊዮርጊስ ይልቃል ቢታው በሱ ስም የባንክ አካውንት ተከፍቷል በኢትዮጵያ ንግድ ባንክ። በሱ ስም አይዲ እንትን በኢአይ አስተካክለዋል። ስለዚህ የመጠንቀቅ እናደር። በነገራችን ላይ ስሩና ተለወጡ። በአቋራጭ ሀብታም ለመሆን አትሯሯጡ። እሺ አይሳካላችሁም። በነገራችን ላይ ሰርታችሁ ነው ሀብታም የምትሆኑት እንጂ በአቋራጭ ሀብታምነት የለም። ስሩ። እኛም እየሰራን ነው። እሺ ስሩ። እኛም እየሰራን ነው። እያያችሁኝ ነው። ኦኬ 3ቱ በ100 ሻርፕ 6ቱን ፍሬ በ100 ሺት እየሸጥኩ ነው። እሺ አርፋችሁ ቁጭ በሉ። እኔም ሰርቼ ለማደግ ቁጭ ብያለሁ። ሰው መስራት አለበት። በህይወት ውስጥ ሳይሰራ ሀብታምነት የለም። ሀብታም ለመሆን መስራት አለባችሁ። ደግሞ ለምንድን ነው እናንተ ሁሌ የሰው ነገር የምትፈልጉት? ምን ያደርግላችኋል? የሰው ነገር ምን ያደርግላችኋል? አሰሩም እንደ እናንተ ሀብታም እኮ ሀብታም ሲሆን በእናቱ ሆድ አይደለም ሰርቶ ነው። ስለዚህ እግዚአብሔር ሀብታም ትሆኛለሽ ካለ ትሆኛለሽ። ማትሆኚ ከሆነ ደግሞ ይቀራል። ባለሽ ነገር አመስግነሽ መኖር ነው። ምን ትጨማለቃላችሁ? እንደው እኮ ጉድ እኮ ነው። ዝም ብሎ የሰው ገንዘብ ማፈስ አለ እንዴ?